እንደው ድባቴ መልክ አለው እንደ እድሜ ክልላችን እንደ የእድሜ ክልሉ ለምሳሌ ልጆች ላይ ሲሆን ትልልቆች ሰዎች ላይ ሲሆን ወጣቶች ላይ ሲሆን መልኩን ይቀያይራል ወይስ አንድ አይነት መልክ ነው ያለው በሚያሳዩት ባህሪያቸው እንዴት ነው? በጣም መልኩ ይለያያል። እንደውም ያው 100 ሰው በዲፕሬሽን ዲያግኖስ ቢደረግ 100ም የተለያየ አይነት ክሊኒካል ፕሬዘንቴሽን ያለው ቅድም የጠቀስናቸው አለ አይደል? ሱሳይዳል ቶቶቹ ጊልት ኤክሴሲቭ ጊልት ያለው ጥፋተኝነት ስሜት ላክ ኦፍ ፕሌዠር ፍላጎት ማጣቱ እንቅልፉ አፒታይት ብለን ያነሳናቸው ነገሮች ሳድነሱ ኢሪቴብል ሙዱ አሁን እነዚህን በሰውየው ላይ በተለያየ አይነት መልኩ ነው የምታየው። ለምሳሌ አንዳንድ ሰው ሲናደድ ያንን ነገር ይሄ ምንድነው ኮፕ ለማድረግ የሚሞክርበት መንገድ አለ። ሶ ይሄ ኦብጀክቲቭ እና ሰብጀክቲቭ ፋይንዲንግ የሚባላል። ሶ አሁን ኦብጀክቲቭ ናቸው እነዛ ያነሳናቸው ነገሮች አለው በትክክል ሳድነስ እንደዚህ ያለው የሚል ሰውየው ግን እነዛን ነገሮች ቁልጭ አድርጎ ሊያሳይሽ ይችላል። ባለሙያ የሚያስፈልገው ለዛ ሌላ አይነት ፕሬዘንቴሽን ሊኖረው ይችላል። እስኪ እንደው ትንሽ ሲጠቁመኝ ለምሳሌ ልጆች ላይ ሲሆን ምን አይነት መልክ ነው ያለው? ወጣቶች ላይ ሲሆን ምን አይነት መልክ አለው? እንደው ሁሉንም ላትገልጸው ትችላለህ ብዛት ስላለው፣ ግን እንደው የተወሰኑ እስቲ ምልክቶችን አንድ 3 ምልክቶችን ትልልቅ ሰው ሲሆን ጎልማሳ ሲሆን እንደዚህ እስቲ ምልክቶቹን ንገረኝ። አሁን ለምሳሌ ኦንሴት የሚባል አለ። አሁን ህፃናት ላይ የሆነ ያህል ፕሪቫለንት ነው፣ ግን ከ10 ዓመት ከ8 ዓመት በላይ ብለን እንያዘው እንትኑን አሁን ቲኔጀሮች ቲንስ የሚባሉት ወይም አዶለሰንት የሚባለው ከ13 እስከ 19 እንዲ ከ10 እስከ 19 እንዲከፋፍሉታል። እነሱ ላይ ብታይ ለምሳሌ ከተማሪ ነው የሚሆኑት ብዙ ጊዜ አሁን ድብርት ሲሆን አለመነሳት እንዲመፈለገው አለ አይደል?